ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ እንደምን ደህና ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። የዛሬው ውሎ ደግሞ ምን እንደምመስል አሳያችኋለሁ። ዛሬማ ልክ እንደ ባለሙያ ሲያደርገኝ ነበር። እንግዲህ በቃ ምንድነው የሚባለው አናጢ ነው አናጺ ብቻ ከሁለት አንዱ ነው። እግዚአብሔር ጠይቃችሁ ኢየሱስን የሰቀለው አይደሉ? እና ዛሬ እንግዲህ ውሎዬ ከጣውላና ከሚስማር ጋር ስታገል ነው ያልኩት። ምን ልሰራ ነበር ዛሬ? ምንድነው የሚባለው የኮንስትራክሽን ባለሙያዎች ያውቃሉ። ቢም መሰለኝ ቢም ልንሰራ ነው እና ለዛ ምን ያስፈልጋል? ጣውላና ሚስማር ነው የሚያስፈልገው። እዚህ ጣውላ ላይ ያለው ሚስማር እንግዲህ ነቃቅለን ጣል ነው። እንግዲህ ያው ልክ እንደምታዩት እንደዚህ በዚህ ፍጥነት ስነቅል በስማም እኔ ራሴ ምን እንደሚመስል በስማም ይሄ ምንድነው የሚባለው ስፓይደርማን ላይ እንደነሱ በጣም ፍጥነት ከባድ ነበር። ያው እንደዚህ ዘለልኩ ሚስማር ወሰድኩ ሜትር ደግሞ ያው ለካው እንዴት 20 ሴንቲ ላይ ነው መሰለኝ። ያው እንግዲህ 20 ሴንቲ ላይ ለካው ሚስማር አቤት ወመታት በዚህ ፍጥነት ላይ ጠቅጠቅ አረኩኝ እንደዚህ። አረ የዛሬማ እንዴ ልክ እንደ ባለሙያ ሲያረጋኝ ደግሞ ዝቅ ብዬ የሚሰራው ወይኔ እኔ ለካ እንደዚህ አይነት ተስጦ ሙያ እያለኝ ነው እንዴ እኔ እንደዚህ ዝም ብዬ ቁጭ ያልኩትኝ። እንግዲህ ያው መሬት ላይ መቀመጥ ብቻ አይደለም እንዴ ከፍ አረኩኝና እግሬ ሲያመኘው ፍሬሽም አይደለው ጉልበቴ ላይ አድርጌ ሚስማር ሲመታ አቤት ሙያ። እንግዲህ ያው የመጨረሻ ውጤቱ የሚቀጥለውን ይመስላል። ያው እንግዲህ ያለውን ነገር እያስረዳን ነበር ለሚበልጠው ባለሙያ። ከዛ የሰራነው ስራ እንግዲህ ይሄን ይመስላል። እስቲ በእናታችሁ አይዋ እንግዲህ ያው እንደዚህኛው እንሰራለን። በዚህ ላይ ኮንክሪት ይሞላል። እናመሰግናለን። መልካም ምሽት።